በተለይ ከመማር ማስተማር ሂደቱ ጋር የተገናኛችሁ በመሆናችሁ ትልቅ አቅም ነው የምንፈጥረው። እኛም ለእናንተም መልካም አጋጣሚ ነው። በተለይ ወጣቶች ናችሁ። በሀገራችን ውስጥ እየተሰራ ያለውን ስራ ከማየትና ከማድነቅ አንጻር አልፎ ብዙ በወረቀት ወይም መጽሐፍ ላይ ቲዎሪውን ከማየት ከማድነቅ በስተቀር ሌላ ሀገር ተሄዶ ለማየት ካልሆነ በስተቀር እንዲህ አይነት ስራዎችን በሀገራችን ውስጥ ያልተለመደ ስለነበረ ቅርብ ጊዜ ትዝታችን ነው። ዛሬ ግን ያው በሁሉም ዘርፎች በሀገራችን ውስጥ በርካታ ስራዎች እየተሰሩ ነው። የኢንጂነሪንግ ስራዎች፣ የማኔጅመንት ስራዎች፣ የኢንፎርሜሽን ቴክኖሎጂ ስራዎች ያው ተዘርዝሮ የማያልቁ ሁሉም የትምህርት ዘርፎች በተግባር እያየናቸው ያለንበት ወቅት ላይ ነን ያለ ነው። ስለዚህ ይሄን እንግዲህ እናንተ ሀገራችን ኢትዮጵያ በትልቅ ተስፋ የምትጠብቃችሁ ኃላፊነት ይዛችሁ በአግባቡ ውሳኔ በመስጠት ሀገራችን ወደፊት የምታስኬዱ የመሪዎች ናችሁና ይህንን ማስተዋል ተገቢ ነው። በዚህም ምክንያት ነው ዛሬ የተፍልያችሁን ሌላ የመዝናኛ ቦታ እንኳን ሳትሉ ወደዚህ ወደ ታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት የመጣችሁት። ይሄ እንግዲህ ሁላችንም አንድ ላይ ሆነን እየገነባ ነው ያለ ፕሮጀክት ነው። የዓለምን ህዝብ ትንግርት ከማለት ትንግርት ከማስባል አልፎ እርስ በርሳችንንም እንድንደናነቅ እያደረገ ያለ ወቅት ነው። ስለዚህ ለዚህ ወቅት ደግሞ ትልቁ መነሻ የሆነው በአባይ ላይ የምንሰራው የታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት ነው። ስለዚህ ወደዚህ ፕሮጀክት በድጋሚ አበረታታችኋለሁ። በእኔም ስም በፕሮጀክቱ የባልደረቦቻችን ስም ትንሽ ገለጻ ካደረግኩላችሁ በኋላ ፕሮጀክቱን ተዛዙራችሁ ታውቃላችሁ። የደረሰበትንም ሁኔታ ትገነዘባላችሁ ማለት ነው። ስትመለሱም በሀገራችን የገጽታ ግንባታ ላይ ትልቅ አስተዋጽኦ ይኖረዋል ብለን እንገምታለን። በተለይ በምትኖሩበት ወይም በምትመሩት ህይወታችሁ የወደፊት ህይወታችሁ ላይ ራሱ ተርኒንግ ፖይንት ነው ብለን የምንገምተው። አቅጣጫን ያስቀይራል፣ አመለካከትን ግንዛቤን የሚያስጨብጥ ፕሮጀክት ነው። ስለዚህ አባይ እንግዲህ በዓለም ላይ ረጅሙ ወንዝ ነው። ለዚህም ደግሞ ኢትዮጵያ 86 በመቶውን የሚሆን ግብዓት የምትሰጥ ሀገር ነች። በአባይ ተፋሰስ ላይ ያለው አጠቃላይ ካችመንት የምንለው ወይም የተፋሰሱ ስፋት ወደ 172,500 ስኩዌር ኪሎ ሜትር ነው። የሀገራችን ደግሞ የቆዳ ስፋት ወደ 1.13 ሚሊዮን ስኩዌር ኪሎ ሜትር ነው። ትልቅ መሆኑን እንድታገናዘቡት ነው። ኦልሞስት 200,000 ስኩዌር ኪሎ ሜትር ያሉ የአባይ ተፋሰስ ነው። በዚህ የአባይ ተፋሰስ ውስጥ 11 ንዑስ ተፋሰሶች አሉት። እነዚህ በሙሉ እንግዲህ ወደ ወንዙ ወደ አባይ የሚገቡ ናቸው። በዚህ ምክንያት በጣም የተጠናከረ የተፈጥሮ ጥበቃ ስራ እየተሰራ እንደሆነ ታውቃላችሁ በተፋሰሶቻችን ላይ። ይህም ያው ደለል ያለአግባብ ተጓጉዞ እንዳይመጣ፣ የጠፉ ምንጮች እንዲጎለብቱ፣ አካባቢው ስነ ምህዳሩ ለሰው ልጆች መኖሪያ ምቹ እንዲሆን ኢኮሲስተሙን በመቀየር ረገድ ትልቅ አስተዋጽኦ እያበረከተ ያለ ነው ይሄ ስራ። ለእኛም ከግድባችን ያው የኦፕሬሽን ዘመን ወይም እድሜ በላይ መስራት እንችል ያስችለናል። ይሄን ሁሉ ታሳቢ አድርገን ነው ግንባታውን ያከናወነው ወይም ግንባታው እየተከናወነ ያለው። ዞሮ ዞሮ በካችመንቱ ላይ የሚሰሩት የወተርሼድ ማኔጅመንት የምንላቸው ሰዎች የግድቡን ህይወት ከማራዘም አንጻር ትልቅ አስተዋጽኦ እንዳላቸው ለመግለጽ ነው። ስለዚህ በማንኛውም ረገድ እንደሚደረገው እንዲህ አይነት ስራዎች በመስራት ያው ጥናት ያስፈልጋል። የሃይድሮ ፓወር ዴቨሎፕመንት ያስቀመጣቸው መስፈርቶች አሉ። ይህንን ስራ ለመተግበር
ይህንን ጥናት ዘርፍ ለማካሄድ በዚህ መሰረት ያው ሁላችሁም እንደምታውቁት የአንድ አካባቢ ጂኦግራፊው መታወቅ አለበት። የሚታወቀው በላንድ ሰርቬይንግ በኤሪያል ፎቶግራፎችን በመውሰድ በካርታ ስራ ድርጅት ባሉ ሪፖርት እንዲሁም በሳተላይት ኢሜጅ በመውሰድ ያው በአሁኑ ሰዓት የሪፖርት ሳይቀር ከሳተላይት ማንሳት ተችሏል። ስለዚህ በእነኛ መረጃዎች አማካኝነት ስቱዲዮ ቁጭ በማለት የአዋጭነት ጥናት ማጥናት ነው። ቴክኒካሊ ፊዚብል መሆኑን ማየት ነው። ከዛ በኋላ የፕሪ ፊዚቢሊቲ ስተዲስ፣ ፊዚቢሊቲ ስተዲስ የምንላቸው ጥናቶች ይከናወናሉ። የተለያዩ ሙያተኞች ባሉበት ሁኔታ ማለት ነው። መሀንዲሶች ሊሆኑ ይችላሉ፣ የሶሺዮሎጂስት ባለሙያዎች ይሆናሉ፣ የማኔጅመንት ሰዎች ይሆናሉ፣ ኢኮኖሚስቶች ይሆናሉ። እንግዲህ በርካታ ሙያ የሚፈልገው እስካሁን ባገናዘበ ሁኔታ የሚያስፈልጉ የሙያ ዘርፎች አሉ። እነሱ ያጠኑትን ጥናት ከዚህ ቀደም ሲል ከገለጽኩላችሁ ንድፍ ጋር በማገናኘት አካባቢውን እዚህ በመምጣት ቦታውን በማየት አዋጭ ነው ከተባለ በኋላ አዋጭነቱን ግድብ በመገንባት ውሃ አለን፣ ወንዙ የአባይ ወንዝ ግድብ ደግሞ የት ላይ ገንባ አዋጭ በሆነ ኢኮኖሚካል ቴክኒካሊ ሳውንድ የሆነ ስራ ለማየት ማለት ነው። እነዚህ በተሟሉበት ሁኔታዎች ነው እንግዲህ እዚህ ቦታ ላይ አባይ ኢትዮጵያን ለቆ ከመውጣቱ ከ20 እስከ 40 ኪሎ ሜትር ባለ ርቀት ላይ እነዚህ ግድቦች እንደሚገነባ ጥናቶች ያመላከቱት። ይሄ 1780 ሜትር ርዝመት ያለውና 145 ሜትር ያለው ሮለር ኮምፓክትድ ኮንክሪት የምንለው ትክክል ኮንክሪት አርማታ ወደ 10.2 ሚሊዮን ኪዩቢክ ሜትር የሆነ መጠን ሳይዝ ያለው ግድብ። ሌላው እንደምታዩት እዚህ ጋር ሁለት ተራሮች አሉ። በሁለት ተራሮች መካከል ዝቅ ያለ ቦታ ነው ያለው። ይሄ ዝቅ ያለ ቦታ ውሃ በዚህ ሾልኮ እንዲሄድ ምቹ ሁኔታን ይፈጥራል። በዚህ መሰረት ይህን መከተል ያስፈልጋል ወይም መዝጋት ያስፈልጋል እና በዚህ መሰረት ይሄንን 5.2 ኪሎ ሜትር ርዝመት ያለውና 50 ሜትር ቁመት ያለው ሳቢታ የምንለው ወደ 17 ሚሊዮን ኪዩቢክ ሜትር የሆነ መጠን ያለው ሮክ ፊልተር አፕስትሪም ፌሱ ኮንክሪት የሆነ ግድብ ወተታይት ስትራክቸር ያለው እየሰራ ይገኛል። ስለዚህ እነኚህን በሙሉ በማጥናት በሶስተኛ ደረጃ ያው ግድቡ የሚያርፍበት ቦታ ጂኦሎጂው ሳውንድ መሆኑን መረጋገጥ አለበት። ውሃ መያዝ ይቻላል። ስለዚህ ወንዝ አለ። ወንዙን ግድብ በመፍጠር ፖቴንሻል ኢነርጂ መፍጠር እንችላለን። ያንን ፖቴንሻል ኢነርጂ ኢኮኖሚካል በሆነ ሁኔታ ግድብ የሚገነባበትን ቦታ ማጥናትና ማየት ያስፈልጋል። በዚህ መሰረት አዋጭ በሆነ ሁኔታ ምን ያህል ኪዩቢክ ሜትር የሆነ ውሃ ብንይዝ ነው ምን ያህል ኢነርጂ ማግኘት እንችላለን፣ ምን ያህል ሜጋዋት እናገኛለን በሚል ጥናት ተጠንቶ ስራ የተገባው። በዚህ መሰረት እንደምታዩት ከኢትዮ ሱዳን ቦርደር በጣም ከገመና ሆነ ያለ ነው። ይሄ የኢትዮ ሱዳን ቦርደር ነው። ይሄ ሱዳን ሀገር ነው። ምናልባት አሁን ጭጋጋማውን ሁኔታ ከሰሃራ በረሃ የሚመጣ አቧራ ነው ሆይ መስሎን ታዩት ያሳየን ይችላል። ዞሮ በቅርብ ርቀት የሱዳን ተራሮችና ሜዳዎችን ማለት ይቻላል እና ቅርብ ላይ ነው ያለ ነው ማለት ነው። ስለዚህ እዚህ ሜን ዳሙ ያው እንደምታዩት አባይ ወንዝ ነው። ይሄ 1780 ሜትር ቁመት 45 ሜትር ቁመት ያለውን ይሄንን ስትራክቸር ዝቅ ብታደርጉት የወንዙ ሂደት እንገታዋለን ማለት ነው። ከኋላ ውሃ ሊወርድ ይችላለን። ግን በኮንስትራክሽን ጊዜ ውሃን ይዝም 93 ዓመት ፍሎ ዴት አለን። እዚህ ድንበር ላይ ጌጂንግ ስቴሽን አለን። አባይ ያለፉት 93 ዓመታት በየቀኑ 2 ጊዜ ተለክቷል። አሁንም እየለካን ነው። ይለካል። ጌጂንግ ስቴሽን አለ። መጠኑ ይታወቃል። እንግዲህ ሃይድሮሎጂ ትምህርት ጋር የተገናኙ ነገሮች ናቸው። እንዴት እንደሚለካ በተወሰነ ደረጃ ተምራችሁ ይሆናል። በከረንት ሜትር በተወሰኑ ሴክሽኖች የወንዙ ሴክሽን ተወስዶ ኬብል አለን። ወንዙና ዳርና ዳር የተተከሉ በዛ ላይ ተሽከርካሪ አለ እና ወደ ታች በመልቀቅ የወንዙን ፍሰት በመለካት ይሄን ያህል ቮሊዩም ያለው ውሃ ይፈሳል፣ ኢትዮጵያ ለቆ ይወጣል የሚለውን ለማወቅ ስለዚህ ዲስቻርጅን ለማወቅ የሚለካበት ነው። አቨሬጅ ወደ 49 ቢሊዮን ኪዩቢክ ሜትር ነው የሚፈሰው ወይም 1550 ኪዩቢክ ሜትር ፐር ሰከንድ አቨሬጅ ይፈሳል። ስለዚህ
ይሄንን የምንለካው ለ93 ዓመት ተለክቷል። መቼ የትኞቹ ዓመቶች ላይ ነው በድራይ ሲዝን የነበረው? መቼ የትኞቹ ዓመቶች ላይ ነው በጣም ከአፍ እስከ ገደቡ ሞልቶ አባይ የፈሰሰው የሚለው 93 ዓመት ሙሉ ተወስዷል። እና አሁን ኦልሞስት ፕላስ 4 ይር 97 ዓመት ውስጥ ያለ ይሄዳል። ስለዚህ በዚህ መሰረት ሃይድሮሎጂ እናውቃለን፣ የውሃ መጠን እናውቃለን፣ የምናመነጨውን ኤሌክትሪክ ኃይል በዚህ መሰረት እንገምታለን። ሳይንሳዊ በሆነ ሁኔታ ወደ ዲዛይን መሄድ ነው። በዲዛይን መሰረት ኢንጂነሪንግ ፕሮክመንት ኤንድ ኮንስትራክሽን የምንለው አይነት ኢፒሲ የምንለው የኮንትራክት ሞድ ነው የምንጠቀመው። ኮንቬንሽናል ኮንትራክት አለ፣ ትሪ ፓርቲስ ኮንትራክት የምንለው ኢምፕሎየሩ፣ ኮንትራክተሩ እና ኢንጂኒየር የምንለው በፊሊንግ ውስጥ የተካተቱት ፓርቲዎች ይኖሩበታል። እዚህ በሀገራችን ውስጥ በኮንቬንሽናል አይነት ግልገል ግቤ አንድና ተከዜ ሃይድሮኤሌክትሪክ ፕሮጀክት ተገንብተዋል። ትሪ ፓርቲስ ኮንትራክት ነው የምንላቸው። ሌሎቹ የኢፒሲ ኮንትራክቶች ናቸው። ኢንጂነሪንግ ፕሮክመንት ኤንድ ኮንስትራክሽን የምንለው አይነት ማለት ነው። በዚህ ውስጥ ሁለት ፓርቲዎች ነው የሚታዩት፣ ኢምፕሎየሩ እና ኮንትራክተሩ ነው። ኢምፕሎየሩ በኢምፕሎየርስ ሪፕሬዘንታቲቭ ይታወቃል በዛ ፊሊንግ መጽሐፍ ላይ ወይም በዚህ ኮንትራክት ላይ። ስለዚህ ኢምፕሎየሩ እንደ ሀገር ኢትዮጵያ ነች። ኮንትራክተሮቹ ደግሞ ሳሊኒ ኢምፕሪጅ የተባለ የጣሊያን ኩባንያ እና በታበትና ኢንጂነር ኮርፖሬሽን ራሳቸውን የቻሉ እያንዳንዳቸው ኢፒሲ ኮንትራክተሮች ናቸው። ኢምፕሎየርስ ሪፕሬዘንታቲቭ የምንለው በዛ ኮንትራክት ላይ ያለ ኮንሰልታንት ማለት ነው። የኛ አማካሪ የጆይንት ቬንቸር ነው። የፈረንሳይና የጣሊያን ኩባንያ ትራክት ቬሌ የሚባል የፓሪስ ያለ የፈረንሳይ ኩባንያ እና ኤሌክትሮ ኮንሰልት የተባለ ሚላን ያለ የጣሊያን ኩባንያ ጆይንት ፈጥረው አማካሪዎቻችን ናቸው። በዚህ እንግዲህ ከኮንስትራክሽን ማኔጅመንት ጋር ስለሚያያዝ አቅጣጫ ያስይዛቸዋል ብዬ ነው የምገልጽላቸው። ምክንያቱም መታቸዋል እዚህ ኢምፖርታንት ነው። በዚህ አይነት ኮንሴፕሽን ይዞ ሄድ ከዘብ የምትማሩት የምትጽፉት የምትፈተኑት ሁሉም ነገር ፕራክቲካል የሆነ መሆኑን ትገነዘቡ ያስፈልጋል። እንግዲህ በዚህ ሂደት ውስጥ መጽሐፎች አሉ። ፊኒክ የምንለው በዓለም አቀፍ ደረጃ ዋይት ቡክ ነው። ኮንቬንሽናል ሲሆን ሬድ ቡክ የሚባለው ነው የምንጠቀመው። ይሄ ኤፒሲ ሲሆን ደግሞ ኮንቬንሽን ሲልቨር ቡክ የተባለውን የፊኒክ መጽሐፍ ነው። ስለዚህ በዛ ውስጥ እንግዲህ ጀነራል ኮንዲሽን ኦፍ ኮንትራክት፣ ፓርቲኩላር ኮንዲሽን ኦፍ ኮንትራክት፣ ፎርም ኦፍ ኮንትራክት እንዴት መሆን ይችላል፣ ከዲስፒዩት ጋር የተገናኙ ነገሮች እንዴት መፍታት እንችላለን የሚሉት ብዙ ነገሮች ያው እዛ ውስጥ ባሉ መንቀሶች አሉት፣ ሻንቶች አሉት። ያን ማወቅ ያስፈልጋል እና ፕራክቲካሊ በዚህ ዓለም አቀፍ ደረጃውን ጠብቆ እየተሰራ ያለ መሆኑን እንድትገነዘቡት በማለት ነው። በዚህ መሰረት ይሄ ግድብ እንደዚህ ባለበት ሁኔታ ይገነባል። ካከናወን በኋላ ለስነ ምህዳሩ በጎ መሆኑን እና ለእኛ የሚሰጠው ኢኮኖሚካል ጥቅም አዋጭ መሆኑን፣ ቴክኒካሊ አዋጭ መሆኑን እዛ በተረፈ ደግሞ ለታችኞቹ ሀገሮች ምንም የሚጎዳቸው አለመሆኑን አረጋግጠን ነው ወደ ኮንትራክት በሳ የገባ ነው። በዚህ መሰረት ያው ግንባታው ቤዚክ ዲዛይን የሚባል ይኖረዋል። ቀደም ሲል ከገለጽኩላችሁ ጥናቶች በመነሳት ቤዚክ ዲዛይን አጠቃላይ ሌአውቱ የሃይድሮ ፓወር ፕላንት ሌአውት ምን ያካትታል? ዋናውን ግድብ ያካትታል። ኃይል ማመንጫ ጣቢያ፣ የኤሌክትሪክ ማከፋፈያ ጣቢያ፣ የሚይዘው የውሃ መጠን ምን ያህል ድረስ ነው ክረስት ሌቭሉ የሚኖረው? የግድቡ የላይኛው ጠርዝ 645 ሜትር ላይ ነው የሚያልፈው ከባህር ጠለል በላይ። ሳድል ዳሙም እንደዚሁ ውሃ ልኩን ነው የሚይዘውና እነዚህ ግድቦች ጠርዛቸው ከባህር ጠለል በላይ 645 ሜትር ላይ ነው የሚያልፈው። 5 ሜትር ዝቅ ብሎ ውሃው ይተኛል ማለት ነው ፉል ሰፕላይ ሌቭል። ከዛ በኋላ ከ640 ሜትር በላይ ውሃ ቢመጣ በግድቦቹ ላይ ኦቨርቶፕ አያደርግም። እንደምታዩት ስፒልዌይ ስትራክቸሮች አሉ። ማስተንፈሻ ኤክሰስ ወተር ዲስቻርጅ ያደርጉልናል ሴፍሊ። ይሄ አንዱ ጌትድ ስፒልዌይ ነው። እዚህ ጋር ኢመርጀንሲ ስፒልዌይ ያለ ሳድል ዳሙ ላይ። ዋናው ግድብ ላይ ሴንትራል ሴክሽኑ ደግሞ እንደምታዩት ዝቅ ያለ ነው፣ አንጌትድ ነው። እነኚህ በሙሉ ሶስቱ እስከ 20,000 ኪዩቢክ ሜትር ፐር ሰከንድ ዲስቻርጅ ማድረግ ካፓሲቲ አላቸው እና ግድቡ ቢሞላ ሴፍሊ ዲስቻርጅ ነው። ይሄ ሁሉ እንግዲህ በጥናት ተረጋግጦ ወደ ዲዛይን ይገባል እና ቤዚክ ዲዛይን ይለዋል። ከቤዚክ ዲዛይን በመነሳት ፐርሰንት ፍተሻ ስራዎችን እንሰራለን። ኮር ሎግ እናደርጋለን፣ ሳምፕሎች እናወጣለን። እነሱ ይተነተናሉ።
እስከ 130 140 ሜትር ድረስ እዚህ ካላችሁበት ወይም ግድቡ ካለፈበት ቦታ ወደታች በመውረድ ሎግ በማውጣት ኮር ሪከቨር በማድረግ እያንዳንዱ የጂኦሎጂ ሁኔታ ምን እንደሆነ እናውቀዋለን። በዛ መሰረት የዛ ጥናት ውጤት ለዲዛይናችን ግብአት ይሆናል። እንዲህ እያለ ፈርስት ሌቭል ዲዛይን፣ ሰከንድ ሌቭል ዲዛይን የምንላቸውን ደረጃዎችን ደርስና የኮንስትራክሽን በዛ መሰረት ይቀጥላል። የኮንክሪት ስራው ላቦራቶሪ ትልቅ ነው። በሀገራችን ዩኒቨርሲቲዎች የሌለ በዓለም አቀፍ ደረጃ ካሉት ላቦራቶሪዎች ከፍታ የሚሰለፍ የኮንክሪት ላቦራቶሪ አለን። የብረት ቴስቲንግ ላቦራቶሪ እንደዚህ በብረታ ብረት ማኔጅመንት ኮርፖሬሽን አለው። ስለዚህ ሁሉም ነገር በዚህ ደረጃ እየተሰራ ነው። የተወሰኑት በካናዳ እና በአሜሪካ ሀገር ቴስት እንድናደርጋቸው የላካቸው ነበሩ። ሀገራችን ውስጥ ስለሌለ አሁን ያንን የሚተካ የኮንክሪት ላቦራቶሪ ሀገራችን ውስጥ እየተሰራ ነው። በዩኒቨርሲቲ በአዲስ አበባ ዩኒቨርሲቲ ቴክኖሎጂ ፋኩልቲ አማካኝነት ሴንትራል ላቦራቶሪ ያው እናንተ ግቢ ካለው በተጨማሪ ይመስለኛል እሱ ጋር እየሰራ ነው። ወዲያው እንድታውቁትና ልትሄዱ ታውቁ ይኖራል። በመፈራረም አቅም ግንባታ ላይ ነው ያለ ዩኒቨርሲቲዎችን እየተሳተፉ ነው ይመጣሉ ያሉ ብዙ ስራ እየተሰራ ነው እና ይሄ ግድብ በዚህ መሰረት ከተሰራ በኋላ 640 ሜትር ሲተኛ ወይም ውሃው ሲደርስ እነኚህ ቦታዎች በሙሉ ይሸፍናል ማለት ነው። ባክ ወተር ይኖረዋል ከግድቡ ጀርባ። ያ ባክ ወተር እስከ 1874 ስኩዌር ኪሎ ሜትር ይሸፍናል። 1874 ስኩዌር ኪሎ ሜትር ማለት 187400 ሄክታር ማለት ነው። ውሃው ሰው ሰራሽ ሐይቅ ይኖረናል ማለት ነው። ያ ሰው ሰራሽ ሐይቅ ወደኋላው አሁን ካላችሁበት ቦታ 246 ኪሎ ሜትር ይተኛል። አፉል ሰፕላይ ላይ 246 ኪሎ ሜትር ማለት ከአዲስ አበባ ሻሸመኔ ወይም በምታውቁት ሀገር ሐዋሳ ነው። በዛ ለኩት ያን ያህል ሰው ሰራሽ ሐይቅ ይኖረናል ማለት ነው። በዚህ ላይ ናቪጌሽን ይኖራል። ማሳ እርባታ ለማግኘታቸው የቱሪስት መዳረሻዎች ወደ ሸለቆ ነው እየቀጠለ ነው የሚሄደው። ሚንስ ሸለቆ ጎርጅ አባይ ጎርጅ ውስጥ እየገባ ነው የሚሄደው ማለት ነው እና የቱሪስት መዳረሻነቱ ሌላ ትልቅ የቢዝነስ ኦፖርቹኒቲ ሊያመጣ እንደሚችል ገንዘቡት ነው። በዚህ መሰረት ይሄ ውሃ የሚተኛበት ቦታ በልኩ እንደምታዩት ይታወቃል። በዚህ ለዘላለም ውሃ እንደምንይዝ ይታወቃል። በውሃ እንደሚሸፈን ይታወቃል። ከመሸፈኑ በፊት የተለያዩ ሙያተኞችን በማሰባሰብ በዓለም አቀፍ ደረጃ ኩባንያዎችን ማለት ነው ብርቅዬ እንስሳ አለመኖሩን፣ ብርቅዬ ተክሎች አለመኖራቸውን፣ ብርቅዬ አሳ አለመኖሩን በአካባቢው ማለት ነው አርኪኦሎጂካል ቅሪት አለመኖሩን፣ ቅርስ አለመኖሩን መጀመሪያ መረጋገጥ አለበት እና ይህን ሁሉ ጥናት አጥንተን ነው። ስለዚህ አንድ ስራ ስትሰሩ ብዙ መገናዘብ ያለበት ሁኔታ እንዳለ እንድታዩት ለማለት ነው። ይህንን ለመስራት ደግሞ አቅም ያስፈልገናል። የተለያዩ ተቋማት ያስፈልጋሉ። ይሄን አድርግ አታድርግ፣ ይሄ ተረስቷል አልተረሳም እንዳይባል ደግሞ ምን ማስብ ያስፈልገናል? አማካሪ ኩባንያ ያስፈልገናል። አማካሪ ድርጅት ያስፈልገናል። ስለዚህ በምክር አገልግሎት ረገድ ትልቅ ስራ እየተሰራ ነው እና ብዙ የሚጠብቃቸው ስራ ነው። አሁን በብረታ ብረትና ኢንጂነሪንግ ኮርፖሬሽን ማምረት ችለናል። ብዙ ነገሮች ያው እየተመረቱ ነው በሀገራችን። ከቴክኖሎጂውም ጥገኝነት እየወጣን ነው። እዚህም ኩባንያው እየተሳተፈ ነው። ሃይድሮሜካኒካል፣ ኤሌክትሮሜካኒካል እና ከእሱ ጋር ተዛማጅነት ያላቸው ስራዎችን ብረታ ብረትና ኢንጂነሪንግ ኮርፖሬሽን ነው የሚሰራው። ለዚህ አቅም እየገነባን እየሄድን ያለንበት ሁኔታ መሆኑን የምትገነዘቡት ነው። በምክር አገልግሎት ደግሞ ራሳችንን ማብቃት አለብን። ቀስ እያልን ከሌሎቹ ጥገኛ መሆን አለብን። ከጥገኝነት መውጣት አለብን። ስለዚህ እንዲህ አይነት ስራዎች ተሰርተው የሪሴትልመንት ፕሮግራም በውስጡ አለ። ሰዎች ዲስፐርስሊ ፖፕሌትድ የሆነ ቢሆንም ሰዎችን መልሶ ማቋቋም ስራ ለመስራት ሪሴትልመንት አክሽን ፕላን የሚባል አለ። በዚሁ በኤንቫይሮንመንታል ኤንድ ሶሻል ኢምፓክት አሴስመንት የሚባል ጥናት ቀናል ተጠንቷል። ያ ያመላከተው ያወጣው ሪሴትልመንት አክሽን ፕላን አለ። የኤንቫይሮንመንታል ሞኒተሪንግ ፕላን አለ። እንግዲህ ብዙ ነገሮች ውስጥ እንዳሉት እንድትገነዘቡት የሚገልጽላችሁ። ስለዚህ ከክልሉ ጋር የምንሰራው የሪሴትልመንት ፕሮግራም ቦታ ውስጥ ገብተው የሚሰሩ ባለሙያዎች አሉ፣ ስታፎች አሉ። ገጠር ውስጥ ገብተው ከአርሶ አደሩ ቀበሌ ገበሬ ማለት ነው ከዞን እነሱ ጋር ድረስ ይሰሩ ማለት ነው። በጥናቱ መሰረት ያሉት ቦታ ውስጥ ያለው ደን ወይም ተክል መነሳት ስላለ ቢታው ግን የሚፈጥረው ሜቴን የሚባል ጋዝ ስላለ ከወተር ኳሊቲ አንጻር ስለማይሆን
በሚል ያው እየተመነጠረ አይታችኋል አይደለም? ስትመጡ ዛፎች ይቆረጣሉ። ስለዚህ ያም በዚህ ክልል ውስጥ ያለው በሙሉ አነስተኛና ጥቃቅን ሰዎችን በማቋቋም ስራ እየተሰራ ነው እና ምን ያህል ኮሚትመንት እንደሚፈልገው ያ ተቀጥሮ ገንዘብ ማግኘቱ ሳይሆን ምን ያህል በጽናት እዛ ውስጥ ሰራ የሚለውን ሰው ነው ማድነቅ ያለባቸው። ምንም ጫካ ነው፣ ፊት ለፊት ምን እንዳለ አይታወቅም፣ መንገድ የለውም፣ ሰው ይኖርበት የነበረ ቦታ አይደለም። ምንም በዚህ ፕሮጀክት ምክንያት ተደራሽ የሆነ እንጂ ሰው ውስጥ የለም። በዛ ውስጥ ግን እንዳያችሁት በአንድ በሚገርም ሁኔታ እየተመነጠረ ነው ያለው። የተመነጠረውንም ደን ለሌላ ኃይል ማመንጫ ግብዓት ለማለት እየተሰበሰበ ይገኛል። ስለዚህ ይሄ ፕሮጀክት በዚህ አይነት ብዙ ስራዎችን እየሰራ ያለ ነው። ከዛ ዙራችሁ ስታዩት ምን ያህል ማሲቭ የሆነ ታይታችሁ በየደረጃው ሴክሽን ተቆርጦ ሲታይ አሁን ይሄ ሳሊዳም ነው ያ ማግኒፋይ ነው። ዋናው ግድብ እዚህ ጋር እንደምታዩት ነው። በተለያዩ ደረጃዎች ሴክሽን አሉ። ግድቦቹ ዳሙ ሜን ዳሙ ማርሲሲ ዳሙ እና ሮክ ዳሙ ሱፐር ስትራክቸር አለው፣ ሰብስትራክቸር አለው፣ ወተርታዊ ስትራክቸሮች አሉ። ከመሬት በታች በዲያፍራም ሆል የምንለው ግራውቲ ውሃ እንዳያሰል ሃይድሮሊክ ግራዲየንት የሚለውን ዜሮ በማድረግ ውሃ በታች ያለመሄዱን ለማረጋገጥ ያን የምናደርግበት ምክንያት ዳም ስቴቢሊቲውን ለመጠበቅ ነው። እንግዲህ ብዙ ሁሉን የምትማሩትን የምታዩትን ነገር በሙሉ ያው በአንድ ፓኬጅ ሆነን የምናይበት ቦታ ላይ ነው ያላችሁት። ይሄ ግድብ ሁለት ኃይል ማመንጫ ጣቢያዎች በግርጌው አሉት። አንዱ 10 ዩኒቶች፣ በሌላ በግርጌ በኩል ደግሞ ሌላው 6 ዩኒት ያለው ሁለት ኃይል ማመንጫ ጣቢያ ይኖረናል። አንደኛው 10 ዩኒቶች አሉት። እያንዳንዳቸው 375 ሜጋዋት ማመንጨት የሚችሉ ናቸው። ሌላው እንደዚሁ 375 በአጠቃላይ 16 ዩኒቶች በ375 ሜጋዋት ስናባዛው 6000 ሜጋዋት ይችላል። ይሄ በአፍሪካ ትልቁ ኃይል ማመንጫ ጣቢያ ነው የሚሆነው። በዓለም ወደ 8ኛ ደረጃ የሚደርስ ነው። በርካታ ሰራተኞች ዜጎች በዚህ ስራ እድል አግኝተዋል። አሁን ወደ 8500 አካባቢ አሉ። ሌላ በየፋብሪካው ያለው ሳይቆጠር ማለት ነው። በዚህ በደን ቆረጣው ሳይቆጠር ማለት ነው። እዚህ ቦታ ላይ ብቻ በሄቪ ኮንስትራክሽን አክቲቪቲ ላይ ኢንጌጅድ ሆነው የሚሰሩት 8500 ባለሙያዎች አሉ። ከዚህ ውስጥ 400 የውጭ ዜጎች ናቸው። ከ25 ሀገራት ተሰብስበው የሚሰሩ የእኛም እንግዲህ ስራው ሲያልቅ ወይም በመሀልም ኤክስፓትሪየት ሆነው መስራት የሚችሉበትን እድል አግኝተዋል ማለት ነው። የውጭ ስራን መስራት የሚችሉት ከሌሎች ሀገሮች ተቀጥረው የመጡትን አይነት እኛም ተቀጥረው የሚሰሩት ተቀጥረው መስራት የሚችሉበትን እድል የፈጠረ መሆኑን ለመግለጽ ነው። አሁን ተዟዙራችሁ ስታዩ በርካታ ማሽነሪዎች ለዚሁ ስራ ተብለው ይመጣሉ። ያው ኢኩፕመንት ፐርፎርማንስ ወይም እዛ ላይ ስትማሩ የምታዩዋቸውን ያያችኋቸውን ማለት ነው። ተቀናጅቶ እንዴት ይሰራል፣ ሎደሩ ከዳምፐሩ ጋር፣ ዳምፐሩ ከኤክስካቫተሩ ጋር የሚሉት ነገሮች፣ ኮምፓክተሩ ምኑ የምንለው ነገር እዚህ ነው የምናገኘው። ወደ 2300 የሚሆኑ ሄቪ ዲዩቲ ኢኩፕመንቶች አሉ። እነሱ 24 ሰዓት ነው የሚሰሩት። እነኚህን ፕሮዳክቲቪቲያቸውን ቀጣይነት ለማድረግ የሚያስፈልገው የነዳጅ፣ የዘይት፣ የቅባት፣ ስፔር ፓርት፣ የጎማ ከዛ በኋላ ያለው ከበስተጀርባ ያለው ማኔጅመንት ያው ሰው ነው የሚታሰበው። እነኚህን ስራዎች ለማሰራት የሚያስችል ስቶሬጅ ቀድሞ ማሰብ፣ ፕላን ማድረግ፣ በሀገር ውስጥ የሚሆን በውጭ ፕሮኪውር ማድረግ መግዛት ማለት ነው። ማጓጓዝ በመርከብ በባህር በአየር በየብስ ይሄ ሁሉ እንግዲህ ትዕይንት የሚታይበት ቦታ ነው። ከሁሉም በላይ ዛሬ እናንተ የእረፍት ጊዜያችሁን መስዋዕት አድርጋችሁ የመጣችሁ ለመዝናናት አይደለም፣ ግን ታላቁ የህዳሴ ግድብን ለማየት ነው። ሁሉም የህብረተሰብ ክፍላችን እየመጣ ያያል። ትልቅ አቅም ሆኖናል። ስለዚህ በሀገራችን አጀንዳ ላይ እኩል መነጋገር ችለናል። ሁላችንም መጪው ትውልድ ከኛ በተሻለ የሚኖርባትን ሀገር ለመፍጠር ዝግጁ ሆነናል። እንዲህ አይነት አመለካከት ሁላችንም አመጥተናል። እንደምታዩት 5-6 የነበሩ ዩኒቨርሲቲዎች ዛሬ 32 ከዛ በላይ ደግሞ ለመስራት መሰረት ድንጋይ እየተቀመጠ ያለበት ወቅት ነው። ብዙ የተማሩ ዜጎች እየመጡባት ያለች የተማረ የሰው ኃይል ያለባት ሀገር ሊሆነች ነው። ይሄ ሁሉ ዓላማው መካከለኛ ገቢ ያላት ሀገርን ለመፍጠር ነው። እያንዳንዳችን ኑሯችን ለማሻሻል ነው። ቤተሰቦቻችን እናካትን ድሆች ናቸው። ሁላችን ድሆች ነን። ስለዚህ ያንን ለመዋጋት እንዲህ አይነት ልማቶች እያከናወን ነው። ብዙ ኃላፊነቶች አሉብን።
ይሄ እንዳለ ሆኖ ዛሬ እዚህ አምጥቷችኋል፣ መጥተናል። ባላችሁ ቦታ በሞራል ግንባታውን እየደገፋችሁ እያከናወናችሁ አይዞ ባይነታችሁን እየቀጠላችሁ አላችሁ። ዛሬ ደግሞ በግንባር እዚህ ሰራተኛው ጋር በመምጣት አይዟችሁ ለማለት ደርሳችኋል። ይሄ የሚፈጥረው ትልቅ አቅም ወደር የለውም። ስትመለሱ እንደገለጹት በሀገራችን የገጽታ ግንባታ ላይ በምትማሩት ትምህርት ላይ በምታስተምሩት ትምህርት ላይ በህይወታቸው አቅጣጫ ላይ ትልቅ ለውጥ ያመጣል፣ ይቻላል የሚለውን መንፈስ በእጅጉ አውቅ የሚያሳይ ነው። ዛሬ ምናልባት ተማክራችሁ መጥታችኋል መሰለኝ። ነፋሻማ ነው ቀኑ፣ እስከ 48 49 ይደርስ ነበር ሰሞኑ። ያንን የሚያስብ ሰው ግን የለም። ስለዚህ ሁሌ ብርሃን ነው ጫፉ ላይ የሚያየው ሰራተኛው። የእናንተ መምጣት እዚህ ትልቅ አቅም ማለት ነው። ግን ሁሌ በውስጣችሁ ማታችሁ የማይደፈር ነገር ተደፍሯል። አባይ ላይ እንዲህ ስራ ይሰራል ተብሎ አይታሰብም። ስለዚህ ይሄ ለትውልድ እንደ ትውልድ የሚያኮራን እድለኞች መሆናችንን እንደ ጌት ይዘመት የሚገባ ሬዲ ሰንበታችን ፍላግሺፕ ፕሮጀክታችን። ስለዚህ ይህንን እያንዳንዳችን ትልቅ አቅም ነው። የባቡር ግንባታውን ሲከናወን ይሄ ይታሰባል። በአርሶ አደራችን ላይ ምርታማነት ሲታሰብ ይሄን ነው የሚታሰብ። አርብቶ አደሮቻችን ሌላ ምርታማነት ሲያስቡ ታላቁ ኢትዮጵያ ያስብ። ሁለመናው ሁለመናችን ያውቃል። ስስት ሆኗል ማለት ይቻላል። በአጠቃላይ የዘመኑ ትልቁ ስጦታችን ነው። ይሄን ማክበር አለብን። ምን የማይገኝ ደግሞ መልካም አጋጣሚ ነው። ሰው አናሊሲስ ሲስተም አንደኛው መልካም አጋጣሚ ነው አይደለም። እና በዛ መሰረት ይሄንን አጋጣሚ እስከ መጨረሻ መጠቀም ይኖርብናል። ትውልድ አደራ ሰጥቶናል። እንደ አድዋው ኮሪያው እንደ ሌሎች አሸባሪ ህዝቦቻችን ነው ተዘላለሙ ስንታወስ ነው የምንኖረው። ታሪክ ውስጥ ገብተናል። የአድዋ ድላችንን አሁን በቅርብ የዛሬ 5 ቀን ተናግረናል። ይህን እንግዲህ ደምቆ ከበር ቢታሰብ ሀገራችን እየቀየረ ያለ እየቀየረ ያለ ፕሮጀክት በመሆኑ ለትውልድ ልጆቻችን፣ ወንድሞቻችን፣ ታናናሾቻችን፣ ልጆቻችን ሁሉ ሲያስቡት የሚኖሩ የዘላለም ቅርሳችን ነው። ስለዚህ እዚህ እድል ውስጥ በመውለድ በመሆናችን ለኛነታችን እንደ ማክበር ነው የምንማረው። ትልቅ ሀገር ለመረከብ እንደሆነ እያሰባችሁ የምትማሩት ተማሪዎችም ወደፊት የሚያዩዋቸውን ተማሪዎች ዝም ብሎ መውፈር ማስመረቅ ሳይሆን ትልቅ ሀገር የሚጠቀስ ዜጋ እየቀረች ነው። እንዴት አድርጌ ፕሮሞት ላድርገው መሆን ያለበት አስተሳሰባችን ሁሉ በዚህ ትምህርት ሆኗል። ማይገኝ ትልቅ ስልጣን ያለ ስለዚህ ነው ከመጋቢት 24 ቀን 3 ዓመተ ምህረት በኋላ በአባይ ጉዳይ ላይ የነበረ አጠቃላይ ታሪክ ተቀይሯል። በርካታ ስምምነቶች እኛን ባይተዋር አድርጎ ሌሎች ሲሞክሩበት የነበረ ሁኔታ ነው የተደመሰሰው። ብዙ ድል ነስቶልናል፣ ብዙ ድል አጎናጽፎናል። ለዚህም ደግሞ ቁርኝታቸውን ሁሌ ሕያውነታቸውን ሁሌ እኛ ጋር ገነው የምንሄደው የቀድሞ ጠቅላይ ሚኒስትራችንን አቶ መለስ ዜናዊን እናስታውሳለን። ፕሮጀክት ያው በሳቸው ምክንያት ነው ተቀምጠው ይፋ የተደረገው። ከዛ ጊዜ ጀምሮ የመጣ የህዝብ ንቅናቄ በዓለም ላይ ታይቶ አይታወቅም፣ ተመዝግቦ አይታወቅም። ይሆናል ተብሎ አይጠበቅም። ይሆናልም ይቀጥላል ተባለ በእኛው ኢትዮጵያውያኖች። ስለዚህ ይሄንን ለየት የሚያደርግ አቅም ሁሌ ይዘነው እንድንሄድ ያስፈልጋል። ብዙ በርካታ ግድቦች ተገንብተዋል። እኛም ቀዳሚ ነው በዚህ ነገር ኢትዮጵያን ተከታታይ በለሳ ድማ መታጠቢያ ሌሎች አሁን ጊዜ ሰዎች በቅርቡ ኮሚሽን የሚሆነው ከሃይድሮ አልፈን ስንት ሸለቆ ትልቅ አቅም ሆኖናል። ጂኦተርማል ኤነርጂ ሜዳና ሸንተረሩ ትልቅ ሌላ ኤነርጂ ሚክስ ሆኖናል። ዊንድ ፋርም ከ1 ሚሊዮን 300,000 ሜጋዋት በላይ ተተክሎ እንዳለን ጥናት የሚያሳየው የ13 ወር ጸጋ የምንላት ሀገራችን ብዙ አቅም እየሆነችን ነው። አይደለም ለእኛ ለዓለም ትልቁ የኃይል አቅራቢ ፀሐይ እንደሆነች ሰሞኑን ማሸት ሆናል የተደረገ ጥናት ገልጿል። በዛ አማካኝነት ለዚህም ሁሉ ኤንቫይሮንመንታሊ ፍሬንድሊ የሆነን ኤነርጂ ሚክስን በሀገራችን እየተሰራ ያለው ብሎ ይጠንቀን ነበር። አይደለም ማወቅ ማዳመጥም አፕሪሼት ማድረግ አሁን ያ ታሪክ ተረስቶ ቀርቶ አፕሊኬሽን አልፈን ራሳችን ነው ዲዛይን እያደረግን እየሰራን ያለነው። 6000 ሜጋዋት ኃይል ዲዛይን አድርጋችሁ ሰርታችሁ በወረቀት በንድፍ ላይ ይቻላል ማለት ከባድ ነው አይደለም? መሬት ላይ አውርዶ መስራት አይደለም። እኛ ያንን አልፈን መሬት ላይ አውርዶ ማለት
6000 ሜጋዋት ስንሰራ ቀደም ሲል የጠቀስኳቸው ወደ 6-7 ስምምነቶች የደረሰት ነው። በርካታ ሁኔታዎች ባይተዋር የነበረባቸው ነበሩት። ስለዚህ ላለፈው አይቆጨንም መሆንም የለበትም። ዛሬ አንድ ብለን ከጀመር እንደርሳለን። በዚህ መሰረት ያው እየተጋን ነው። ይህም በመሆኑ አዲስ ነፃ አውጪ ስራ እየተሰራ ነው። ይህንን ድል የነሳ ፕሮጀክት ድል ያጎናጸፈን ፕሮጀክት ደግሞ የማይታዩ ልጆች የሉበትም ማለት አይቻልም። አንገራግጡ የሚችሉ ሁኔታዎች ሲፈጠሩ በመስራትና አንድ በመሆን መልሰው የእናንተ መምጣት ለዲፕሎማሲ ትልቅ ድላችን ነው፣ ትልቅ እገዛ ነው የሚያደርገው ለግንባታው ምንጭ። ስለዚህ ዛሬ ተዘዋውራችሁ ታያላችሁ። በታችኞቹ ሀገሮች ላይ የሚፈጥረው ምንም አሉታዊ ተጽዕኖ እንደሌለ በሳይንስ አረጋግጠን ነው ወደ ስራ የገባ ነው። በትልቅ መድረኮቻችሁ ሰፋ ባሉ ግሩፖች፣ ሲምፖዚየም፣ ሌሎች ጉዳዮች ሲኖሩ ጋብዘን ስንመጣ በይበልጥ ማስረዳት እንችላለን። ጥያቄና መልሶችን እናስተናግዳለን። ዛሬ ያያችሁ ዝም ብሎ ቪዥዋላይዝ ለማድረግ ነው፣ ግንዛቤ እንዲኖራችሁ ለማድረግ ነው እና ተዛዝራችሁ ስታዩ ፀሐይዋም እየረታ በልህ ለማየት ሞክሮ እስከመጨረሻው ብዙ ተዋጓችሁ መጣችኋል። ርቀት ቦታ ነው መጣችሁት። ስለዚህ ትርጉም ያለው ነገር ይዘ እስከገባችሁ ማለት ነው። ከዚህ አንጻር እንግዲህ እኔም ብናገር አይሰለቸኝም። እናንተን ለማዳመጥ አትሰለችም አይደለም። ግን የጊዜ ጉዳይ ስላለበት ጊዜያችሁን እንዳልሻማ ይህን ያካል። ሌላ ጊዜ ደግሞ በሌላ መድረክ ላይ ገናኛለን እገለጣለሁ። እዚህ ማደራ ያለባችሁ ባላችሁ ለመግለጽ ነው። አንም ደህና መጣችሁ ለማለት ነው። ጊዜታችሁን ጨርሳችሁን በሰላም ትመለሱ ነው። የስራ ባልደረቦቼ ቀሪውን ሁኔታችሁን ያከናውኑላችኋል። አክብሮታችን የላቀ ነው።